ሰላም ጋይስ እንዴት ናችሁልኝ? አለሁላችሁ። ሁሉ ሰላም ሁሉ አማን። this is ድርቆሽ ጋይስ ቻናል ማለት ነው። ሁሉ ሰላም አሪፍ እንደነበር ሳምንቱ እንግዲህ አልጠራጠርም። እንዴት ናችሁልኝ? ከዚህ በፊት የለቀኳቸው ቪዲዮዎች እያያችሁ የተዝናናችሁ ነው ብዬ አስባለሁ። ይመቻችሁ ብቻ ማለት ነው። በዛሬው ቪዲዮ ደግሞ የተለያዩ በጣም አስቂኝና አዝናኝ አስተማሪ ቪዲዮዎች አንድ ላይ ሰብስቤ ይዤላችሁ መጥቻለሁ። ኮመንት ላይ ምን እንዴት እንደሆነ እንደዛ እንደሆነ እንደዚህ እንደሆነ እንዲሁን እንደዛ ይሁን እያላችሁ ኮመንት ማድረግ ትችላላችሁ። አስተያየት ስጡኝ የተሻለ ነገር እንዳመጣ ማለት ነው። ጋይስ ሰብስክራይብ ያደረጋችሁ አበረታቱ። ላይክ አርጉ ጋይስ። በዚህ ቪዲዮ እንግዲህ ብዙ ነገር እናያለን። ወደ ቪዲዮ ወሬ ሳናበዛ ወደ ቪዲዮ እንግባ ማለት አይደል? አይሻል እንግባ። ሴዶ ይላል። በሴዶ ነው የምንጀምረው። ምን ይላል? ድብድቡ ተቀብያለሁ 1 ለ5 2 ሚሊዮን ብር እሰጣችኋለሁ። ጨዌዋ እኮ ጨዌዋ በጣም ከባድ ነው። ጨምሯል። የሴዶ እስቲ እንስማ። ዛሬ የመጣሁት ድብድቡን መቀበሌን ላሳውቃችሁ ነው። ግን ድብድቡ 1 ለ5 ነው የሚሆነው ማለት ነው። እኔ ብቻዬ አቶ ገታቸው አሉ፣ አቶ በቀሉ ደና ሰው ደግሞ ከራሳችሁ 3 ሰው ጨምራችሁ እኔ ብቻዬ እናንተ 5 ሆናችሁ ካሸነፋችሁኝ ማለት ነው 2 ሚሊዮን ብር እሰጣችኋለሁ። በቃ ሌላ ጂም ትከፍትበታለህ ማለት 2 ሚሊዮን ብር እሰጣችኋለሁ እኔን ካሸነፋችሁኝ ማለት 5 ለ1 ማለት ነው። እኔ ብቻዬ አለ እሱ ራሱ 2 ሚሊዮን አለው። ጋይስ እንደው ይላል አንድማ ትሽኩ ቁምብር አንመጣጠንም። ዝም ብለሽ ተነስተሽ 500 ሺህ 2 ሚሊዮን 1 ሚሊዮን ብለሽ ህዝቤን እንትን የሆነ የገንዘብ ችግር ያለበትን ሆዱን ለማስጨው አትሞክር። ስለዚህ እኔ እናንተ ለ5 ሆናችሁ ካሸነፋችሁ እኔ ብቻ 2 ሚሊዮን ብር ገጫችኋለሁ ማለት ነው። የእናንተ ብር ቀቅላችሁ ብሉት። 2 ሚሊዮን ብር 1 ለ5 በፈለጋችሁት ማለት ኤኒ ሚክስድ ማርሻል አርት ቢጄጄም ይሁን ብራዚሊያን ጂጂሱም ይሁን ኪክ ቦክሲንግም ይሁን ኤኒቲንግ አም ሬዲ ኤኒቲንግ በታይ ቦክሲንግ የሚሆን 1 ለ5 ሪንግ አም ሬዲ ብሏል። ጋይስ እየሰማችሁ ነው የሚለውን ነገር እንግዲህ እስቲ ዛሬ በጣም ጉድ ነው ያመጣውላችሁ። አም ሬዲ 2 ሚሊዮን ነው ሰጣችኋለሁ እያሉ ጋይስ ይዘጋጃል። ቀውጢ ሪንግ ይዘጋጃል። ተመልካች ይታደማል። 1 ለ5 ማለት ነው። yes አም ሬዲ ቱ ፋይት 5 ለ1 ወይም 1 ለ5 እኔ ብቻዬ እናንተ 5ታችሁ ማለት ነው። ሬዲ ከሆናችሁ አሳውቁኝ። አየር ላይ ነገሮቹን እናመቻቻለን። ውልም የሚፈራረመው እንፈራረማለን። ለምን እኔ አሁን ካሰናበትኳችሁ እንዳልጠየቅ ማለት ካሰናበትኳችሁ እንዳልጠየቅ። አይ ሴዶ ሊያሰናብታችሁ አስቧል። እንግዲህ ጋይስ ምን ትላላችሁ? ኮሜንት ላይ እስቲ አስቀምጡ። ስለዚህ ተዘጋጁ። 1 ለ5 ዝም ብላ 1 ለ1 ምናምን አትመጥኑኝም። በቃ አንገናኝም። I am so professional person. You got it there? እዛ ጋጃችሁ አገኘኝ ወይ? እዛ ጋር አገኘኝ? You got it? አዎ 1 ለ5 let's go ባላ አዳሜ ሼር አድርገ አድርስለት። ተጫጫ በባዶ ሜዳ ሚንጫጩ አሉ። ማይሆን ነግ መስመርም ለማስያዝ ያሰባችሁ ስላላችሁ let's go 1 ለ5 እኔ ለብቻዬ እናንተ 5ታችሁ let's go baby let's go። ባይዘዌ ማን ነው ጋይስ ተመችቶታል። ጫጫታ ሁሌ ጫጫታ እንዳስነሳ ነው ሲጀመር። በቃ ይሄ ቲክቶክን የሆነ እንትን በአንድ እግር ያቆማታል። በቃ እንትና ሊደባደብ ነው ይባላል። ከዛ ደግሞ ይረጋ ይልና ቲክቶክ ደግሞ ትንሽ ቆይቶ ከእንትና ጋር ሊደባደብ ነው ሰይዶ ግን እንደው ጃኒ ማን ነው ስሙ ያኛው ብራዚሊያን ጂጂትሱ ነው ምናምን እንትን የሚለው እሱ እንዳለው ኮሜዲያን ነው። በቃ ከሱ ያለፈ ነገር የለውም ብሏል። ያው 2 ሚሊዮን ሸልማለሁ እያለ መጣ። ደግሞ እስቲ ሌላ ደግሞ ከቴሌብር ተበድረህ ኮንሰርት ስትገባ ምን አይነት ስሜት ይኖረዋል? እንግዲህ ከቴሌብር ስቄት እኮ ነው፣ ስቃይ እኮ ነው ውስጣችሁ ውስጥ ያለው። መቼ ነው የምከፍለው? እስቲ ነው ወደ ተበድረህ ኮንሰርት
እንዴት ትዝናናላችሁ? ይዝስቲ አያሳዝንም? እንዴት ትዝናናላችሁ? ሲጀመር በብድር የመጣ ብር ምን ያዝናናል? ቢቀርስ እውነት ባይገባ እኔ ጓደኞች ጎትጉተው ትሆናል እንጂ ቢቀርስ እንዲ ይውስ ልጁ የሆነ ተጠቅልሎ በቃ ገብቷል ግን ገብቷል ግን አልገባም። ውስጡ ቦዲው ገብቷል፣ ውስጡ ግን መቼ ነው የምከፍለው? እንዴት ነው የምከፍለው? እቺን ደግሞ ባለ ሳይክል እስቲ እንያት። ምንድን ነው ፈጣጠኑ ቪዲዮቹ እንዳትሉኝ፣ እኔ አጫጭር ናቸው፣ ምንም ማድረግ አልችልም። እንዴ በእኔ አትፍረዱ። ኮመንት ላይ ምንም እንዳትሉ። ላይክ ቪዲዮ ሰብስክራይብ እያደረጋችኋል። መቼስ እያደረጋችሁ ነው ብዬ አስባለሁ። ዋው እዚህ ጋር ምንድን ነው የምታዩት? ችሎታ በቃ ይሄ ኢትዮጵያን አይድል ላይ መቅረብ ያለበት ችሎታ ነው። የሳይክል እሳት ይችላል። ስራ ስፈቱ ተመልከቷቸው። እኚህ ሰዎች ናቸው ግን በግ ይመስላሉ። ሻውን ዘ ሺፕ ከሚባለው አስቂኝ የልጆች ፊልም ላይ እንዳሉት በጎች ከላይ እስከ ታች ጸጉር ያለው ልብስ ለብሰው ፊታቸውም በግ እንዲመስል ጥቁር ቀብተው ወደ ስፔን ለመግባት ስደት ቢጀምሩም ሊቢያ ላይ በቁጥጥር ስር ውለዋል። እነዚህ ሰዎች የምን ሀገር ዜጋ እንደሆኑ አልታወቁም። እንደምታዩቸው ያሬ ለቀልድ ይሆናል እንጂ ጋይስ ምን በግነን ብለው እንደዚህ ሲጀመር ሁሉም እሺ ጥቁር ሆነ ፊታቸው ነው። እንዴት በግ እኮ ሁሉም ጥቁር ፊቱ ሁሉም በግ ፊቱ ጥቁር አይደል ሲጀመር ግን ምን አይነት ጭንቅላት ቢኖራቸው ነው እንደዚህ አይነት አልባሌ ሽወዳ? እንደው ይሄ እኮ ለወንድ ልጅም ለነገሩ ምን ያርጉ? እኛ ራሱ እኮ እንደዚህ አስበን እንትን አለማድረጋችን እኮ እንደው በግ ነው የሚመስሉት። በጣም ከባድ ነው። እስቲ ወደ ሌላው ቪዲዮ። ከማዘር ጋር በሰላም የተሳሳክ ከመሬት ተነስታ ነገ ሙሉ ቤቱን እናጸዳለን ስትል ወይኔ እውነት ነው ጋይስ፣ እውነት ነው። የሆነ እየተጫወታችሁ እየተቃለዳችሁ ምናምን እስቲ ነገ ሳሎኑን አንስተን ሙሉ እናጸዳለን እሺ ትላቸዋለች። እናንተ ስትራክቶ አላችሁ የሆነ ቪዲዮ ኮል ላይ እንዳላችሁ ነገር ማለት ነው። ምን ነው ልጄ ምናምን ይሏችሁ። ፊታችሁን ቀይር ሳሎኑን ወይ ደግሞ ግቢውን በደንብ እናጥባለን እሺ ነገ ልጄ። እረፍት ማለት ነው። እረፍታችሁን አረፍኩ። አብሶ ስራ ያለው ሰው እውነት አዘንኩላችሁ። ግን ያው እናት እንግዲህ እስቲ ቀጣይ አረ የሶያ አይ ሳይዶ አለቃለኝ እኔ አንተ ጂም አላስተዋውቅም። በቃ ተፋታኝ። አንተ ጂም በራስህ በጭንቅላት አታስተዋውቅም እንዴ? እኔ አልመጣም። የኔ ስም ካልጠራችሁ በቃ አትፈምሱ ማለት ነው። ኢትዮጵያ ውስጥ ያላችሁ ስፖርተኛ ነኝ ባዮች ፕሮፌሽናል አይደለም ምናምን አልሽ እኮ ጭራሽ። እንቅልፍ አስያዘኝ። ሴዶ ነው ግን ሰይዶ ነው ስሙ። ሴዶ ማርሻል ነው። ስማ ይታደሉታል እንጂ አይታገሉትም። ይታደሉታል እንጂ አይታገሉትም። ወይ ከሴዶ ይምጣ ወይ ገና እኛ እኮ ያለንበት ጉድ እኮ ጉድ አለ። ከሴዶ ማለት ነው ይታደሉታል እንጂ ትግልም ቢሆን እኛ ኦልሬዲ አም ፕሮፌሽናል አስረግጬ እነግርሃለሁ ማለት ነው። አንተ የትኛው ፋይት አድርገህ የምታውቀው ነው? የትኛው የስፖርት አስተዋጽኦ የምታደርገው ነው? እውነት ሄደህ ሰምዌር ሄደህ ስኳት እውነትና በርቢ አስተምረህ ስፖርተኛ ነኝ ትላለህ እንዴ? ትመጣና ቴኳንዶ አይረባም ትላለህ። እውነቱን እኮ ነው ባይዘው ማለት ሁላችሁም ፕሮፌሽናል እንትን አላረጋችሁም፣ ባትል አላረጋችሁም። ለምን እሱ እንትን
ፈሪ መኖር ማይችልበት ሀገር አለ። አንዱ ኮሜንት ላይ አንብቤው የሴዶ ቪዲዮ ላይ ማለት ትመጣና ኤሮቢክስ አይረባም ትላለህ። እኔ ብቻ ነኝ ማውቀው ትላለህ። የትኛው ፕሮፌሽናል ፋይት አድርገህ ታውቃለህ አንተ? የትኛው ፕሮፌሽናል ሚስጥር ላውጣ እንደ የነገርከኝ ሚስጥር እኮ አለ። ላውጣ ስፖርተኛ ነኝ ብለሽ ሄደሽ የሆነ ሀገር የሆነ ነገር ሆነሽ የመጣሽው ላውጣ እንዴ? አረ ሰው ብራዘር ተፋታኝ። እኔ ያንተ ጂም 100 ሚሊዮን ብር ብትሰጠኝ ራሱ አላስተዋውቅም። አሁንም የሚንጫጩ ሰዎች አንተ ጂም ውስጥ ጠቅላላ የሚሰሩት ናቸው፣ ሌላ ሰው አይደለም። እዛም በቀሉ የምትንጫጫው አንተ ጂም ውስጥ ስለምትሰራ ነው። በቀሉ ማናት ጋይስ? ካወቃችሁ በእናታችሁ እንደው ቅድምም በቀሉ ሲል አልገባኝ። ማናት በቀሉ? በእናታችሁ እስቲ ኮሜንት ላይ ጻፉልኝ። ኮሜንት ላይ የምር በቀሉን በጣም ማወቅ ፈልጋለሁ። አሽሙር ሊሆንም አንዱም እዛ ስፖርት ሳይንስ ምንድነው በቃ የሆነ ነገር እያጎረስካቸው የቆቀር እየሰጣቸው እኔ ላይ ታስጩብኝ። ብራዘር ተፋታኝ። አማ ፕሮፌሽናል ማንንም ያውቃል ማለት ነው። ሆነም ቀረ በልጣለሁ። በልጬ ነው ህዝብ ውስጥ አይምሮ ውስጥ የገባሁት ማለት ነው። not only in Habashan people, the whole world people now about me, about Sedo martial arts. I'm a professional. Even Mike Tyson now about me. You should know this, brother. ዝም ብለሽ እዛ እንግሊዘኛ ወይኔ ሴዶ ወይኔ እንግሊዘኛ about me, about professional ብሎ ጃኪ ቻንን አለማለት ትጫጫለሽ። እኔ አንተ ጂም አላስተዋውቅም። ተፋታኝ። አንተ እንደፈለገው ግን የምር ተፋቶትሽ ምንድነው? እናት በጣም አፈላችሁ። ተውት በቃ። እሱ አንድ ነው እናት 10 ምንድነው እንደዚህ አንድ ለ10 ሌላውን አምጣና አጃጅለ ምናምን አስተዋውቅ። እኔ ግን አም ፕሮፌሽናል። ስማ እኛ እኮ በረዶ ውስጥ ማለት ነው በረዶ ውስጥ ስጋ ጠብሰን የበላን ሰዎች ነው። እችን ሙድ አንቺ ከገጠር መተሽ ነው እንደሸውጂ። አረ ላሽ ተፋታኝ። በቃ ተፋታኝ። ፕሮፌሽናል ላይ ምናምን ኢትዮጵያ ውስጥ ፕሮፌሽናል የለም። ኢትዮጵያ ውስጥ በየትኛውም ዘርፍ ፕሮፌሽናል የለም። አንድ እሱም በምንድነው ያለው? በቦክሲንግ እና በሩጫ ብቻ ነው። ልንገራ ቦክሲንግ ከዚህ በፊት ከሀገር ውጪ ዓለም አቀፍ ውድድር የተወዳደሩ ሰዎች እንደ ፕሮፌሽናል ባይባሉም አማተር ሊባሉ ይችላሉ። አማተር ተወደ ፕሮፌሽናሊቲ ዝም ብሎ አይሰጥም። እኛ ብዙ ታሪክ አለን። ዓለም የሚያውቀው ታሪክ ማለት ነው። ስለ ዓለም ሂድና ለንደን ሄደ፣ አሜሪካን ሄደ፣ ኤዥያን ሄደ ጠይቅ። ስለ ሴዶ ይነግሩዋል ማለት ነው። ስለዚህ ተፋታኝ። በእኔ በሁሉም የሆነ ሰው እየነቀፍክ የሆነ ሰው እያመጣ ጂምን ታስተዋውቃለህ እንዴ? እኔ መልስ ለማንም አልሰጥም ነበር። ለምን አትመጥኑኝም? እኔን ስለማትመጥኑኝ ማለት ነው። እዛ ጋር የምትንጫጫ ሁሉ እኔን አትመጥነኝም። ጋይስ ትንሽ ረዝሟል፣ ግን አውቃለሁ ረዝሟል፣ ግን ያውስጡ ነው ተፋታኝ ብቻ ስንቴ እንዳለ አንድ ቪዲዮ ላይ ማለት ነው ጋይስ። ተፋዙ በቃ አስጨነቃችሁ። ተፋቱት ፕሊዝ። እኔ እጠይቅለታለሁ ለሱ። ተፋቱት። ስፖርት ሳይንስ ተምሮ መጥተው ስለ ማርሻል አርት ያወራል፣ ስለ ፕሮፌሽናሊቲ ታወራለህ እዚህ ጋር። አረ ወላሂ አትመጥኑኝም፣ ወላሂ ብዬ ነው ነገር አትመጥኑኝም። ጂም በመክፈት ደግሞ የገንዘብ ጉዳይ ነው። ጂም ደግሞ ቀቅለ ብላው ገብቶሃል አይደል? እኛ ለማንም ማናሸረገድም። አም ኪንግ ኦፍ ዚስ planet and this TikTok platform in Ethiopia. You should know this. I'm a king. እስቲ ደግሞ ቀጥል። ሰይዶ በዛባችሁ እንደ ጋይስ አይዞን። እንግዲህ ቻሉ ዛሬ ስለ ሰይዶና ስለ አንድ ምንድነው በጣም ብቻ እሱ ከባድ ነው። እሱ በቀጣይ የሚመጣ ቪዲዮ የሰይዶን እንስማና ቀጣይ የሚመጣው ቪዲዮ ኮሽ ብር ነው። 1 ሚሊዮን ብር አቀረባችሁልኝ መሰለኝ ፎቶ ለመነሳት። ማነው አንዱ በቀሉ ነሽ ማነሽ የምትባልና አንድ ደግሞ ገጆ ማነው ተርሶ በቀሉን አሁንም ነግራችኋለሁ። ፕሊዝ ኮሜንት ላይ አስቀምጡልኝ። ማናት በቀሉ? ማነው በቀሉ? ሴቱ ጌታቸው ነው ማነው የምትባል? ፎቶ መነሳት ፈልጋችሁ ነው ከኔ ጋር? ከፕሮፌሽናል ሰው ጋር ይቅርባችሁ። ለመፈመስ ፈልጋችሁ፣ ለማንኛውም ፎቶ ለመነሳት ከፈለጋችሁ ገርጂ ሮባ ታገኙኛላችሁ። ኤምቢቲኤም ጂም ላይ እዛ ታገኙኛላችሁ ማለት ነው። ፎቶ ለመነሳት ከሆነ ሌላ ነገር ካሰባችሁ ግን አትመጡልኝ። እዛው ባላችሁበት ይሙቃችሁ። አም ፕሮፌሽናል ዩ ጋር ኢት ታውቃለህ። ደግሞ ጠንቅቀህ ገጅ አንተ ታውቃለህ በደምብ ጠንቅቀህ
ለማንኛውም ገርጂ ሮባ ኤምቲኤምጂ ታገኙኛላችሁ እኔም ማለት ነው። ገርጂ ላይ አነጋጋሪ አንደኛ ዘመናዊ ሞደርን ጂም ተከፍቷል። ኖት ኦንሊ ኢን ገርጂ ዝም ብሎ የተራጂ ምናምን እንዳይመስል አበሻ ኖት ኦንሊ ኢን ገርጂ አዲስ አበባ ውስጥ አለ የተባለ አነጋጋሪ ጂም አነጋጋሪ አስፈላጊ ማቴሪያሎች ያሉበት ማለት ዝም ብሎ ይሄ ኮተት ምናምን በብዛ ምናምን ጥራት ተጠበቀ ኳሊቲውን ተጠበቀ የካርዲዮ ማሽን የስትረንግዝ ማሽን ኤቭሪ ጋይስ በቃ እንሰይዶ እውነት ላስተላልፍ እውነት እንትን ላሳልፍ በቃ በጣም እስቲ ደግሞ ምንድነው እኔ አይ ሪሊ ብሎ ነው የሚጀምረው really don't care about fighting Seido. It just annoys me jiu-jitsu professional ling ብሎ የጂu-jitsu ቴክኒክ ሲያስተምር ምናምን አድርጓል የጂu-jitsu red belt ነኝ ብሎ ይናገራል እና እንዴት ተማርክ ይባላል ኦንላይን now you have to understand red belt jiu-jitsu ውስጥ ለማግኘት almost የ60 ዓመት ኤክስፒሪየንስ ያስፈልጋል so red belt ማለት የ60 ዓመት ሬጉዲ እድሜ ማለት እኮ ሙሉ እድሜ ጥቁር ቤልት አርገህ ጥቁር ቤልቱ ላይ በየ3 አመቱ በየ4 አመቱ ስትራይፕ ይሰጣል ሶ ጥቁሩን ለማግኘት ኦሬዲ 20 አመት ምናምን ሰርተሃል ከዛ በየ3 አመቱ ቀይ ስትራይፕ ይሰጣል ቀይ ስትራይፑ ከመብዛቱ የተነሳ ያንተ ጥቁር የነበረው ቤልት አሁን ቀይ ሆነ ሶ እነዚህ ሰዎች ስፖርቱ ላይ ኮንትሪቢዩት ያደርጉ ስንት ነገር ያደርጉ ነው ሴዶ ግን ኦንላይን ተምሮ ወለቶ አግኝቶታል ጋይስ ኤርኮ ታፋቶት ልጁን በኦንላይን በ3 ወር አግኝቶታል ልጅ ለርው ሰው ምንም አይችልም ወንድማችን ሴዶ ማርሻል አርት ካሸነፈኝ 500,000 ብር ሰጠዋለሁ ብሏል። በጣም ያሳፍራል። ጆኒ ያቀረበው ፕሮፖዛል ተቀባይነት የለውም። ይህ ማለት እኮ ዩዜን ቦልት ሮናልዶ ናናንሽ ቀዳደም የሚል ቻሌንጅ እንደማቅረብ እኮ ነው። ካለሙያው መጥቶ ቻሌንጅ እንዲያረግ ጠየቀው። ከዚህ በፊትም ነገር ያለው ጁጂትሱ እኮ ያንተ ሙያ እንጂ የሴዶ ማርሻል አርት ሙያ አይደለም። የሱ ሙያ ማርሻል አርት ነው። ለምንድነው በራሱ ሙያ ፕሮፖዛሉን ያላቀረብክለት? እስኪ አሁን ያቀረብክለትን የ500,000 ብር ቻሌንጅ በቦክሲንግ ወይም ለኪክ ቦክሲንግ አቅርብለትና ከሱ አንድ ቡቲ ከተረፍክ እኔ ራሴን አጠፋለሁ። እና ገዚ ደግሞ ኮሜንት ሴክሽን ላይ ገብተ ሴዶ ይሸነፋል ብለሃል። ያ ማለት እኮ አንተ ካለሙያ ገብተ ስለተሸነፍክ ሴዶም እንዳንተ ካለሙያው ይገባል ማለት አይደለም። እሱ ፕሮፌሽናል ነው። ደግሞ አሽቃበት ከምናምን እንዳትለኝ ይኸው ሴዶ ማርሻል አርት ብሎ ካርጎኛል አየውም ሁላ ማለት ነው ቪዲዮ ሶ ይሄ ነው ፕሮፌሽናሊዝም። እውነት ነው ፕሮፌሽናሊዝም። ሁሉም በፕሮፌሽን ነው መቀባጠሩ እንዳትሉኝ ምንም ማቀው ነገር የለም ስለ ፕሮፌሽናሊዝም በት ፕሮፌሽናል መሆን አለባቸው እንዴ በሁሉም በራሱ ነው ሯጭ በሯጭ ነው ኳስ በኳስ ነው መጋጠም ያለው እውነቱን እኮ ነው እንትን ቴኒስ ተጫዋች ከብይ ተጫዋች ጋር እንትን ታወዳደራላችሁ አይወዳደርም ብይ ተጫዋች ለብይ ነው የሚጫወተው ቴኒስ ተጫዋች ደግሞ ቴኒስ ነው የሚጫወተው ሁለቱም ማቀላቀል የለባችሁ ምንድነው አታናግሩ ወደ ስፔን እንደምትመለከቱት በግ መስለው ሊገቡ የነበሩ ይሄ አህያ የሆነ ፊት ለመቼ ሊሆነህ ነው? ኦፍ ኮርስ አህያ ካንተ ትንሽ ሻል ይላል፣ ግን ቢሆንም ራስህን ብትከባከብና ብትጠብቅ እኮ ምርጥ አህያ ይወጣል። ግን ፈረስ ፊት መምሰሌ ይጠቅመኛል ብለህ ታውቃለህ? አታውቅም። አላውቅም፣ እውነት አላውቅም። እስቲ ከጠቀመኝ ነው አላውቅም። እስቲ ንገረኝ። ሁሉ ነገር የሚሆነው ለበጎ ይዛ ፊትህ ላይ ነው ያለው። እኔ ምንድነኝ ብዬ ቦታ ያዋጣኛል። እኔ አህያ ካልኩ አንተ ምን ግመል ነው? ግመል ፊት አይመች ብቻ ነው። ባል እንግዲህ አደራ መምህር ምንም ችግር የለም። የኔን ኮርስ ወስዶ ስራ የሚያጣ ተማሪ ነው። ችግር የለም። ዳይሬክተር ሩፍ ሱፍ today away Louis camera opera cara ወይ ያንቀርቀር አይደለ ጉግል ታዝናና ኡኖ ካርድ ተጫውታችሁ የምታውቁ ሰዎች ጉዳዩ እንዴት እንደሆነ ይገባችኋል። ኡኖ ሪቨርስ ሲመዘዝባችሁ ምንድነው የምታደርጉ? ምን አይነት ጣጣ ውስጥ ነው የገባሁት ነው የምትሉት አይደል? እናም ሴፍሻ እንደዛ አይነት ሲቹዌሽን እንደገባው ነው ይሰማኛል። ብቻ ግን ይህ ሁሉ ቢፍ እንዴት እንደጀመረ ልንገራችሁ።
ይህ ሁሉ ጸብ የተነሳው በሴፊሻና በቴዳ መሃል ነበረ። ግን እንዲህ እንደሆነ ላስረዳችሁ፣ ልብ ብላችሁ አድምጡኝ። ድሮ ሴፊሻ ኤፍኤም አዲስ 97.1 የራሱ ፕሮግራም ነበረው፣ ለምን ይዋሻል የተባለው። እና በዛ ፕሮግራም አርቲስቶች የሚለቋቸውን ሙዚቃዎች ላይ ኢንቨስቲጌሽን ያካሂድ ነበረ። ይህ ዜማ ጋይስ በደንብ እየሰማችሁ ፕሊዝ። እዚህ ጋር ጥሩ ኮንቴንት ነው። የተሰረቀ ነው። ይህ ግጥም የተሰረቀ ነው ጎሳዬ። ይህ የባክስትሪት ቦይስ ዜማና ግጥም ነው። እናም እንደዛ እያደረገ የአርቲስቶች ግጥምና ዜማ የራሳቸው ካልሆነ ይህ የኤሪትራ ነው፣ ይህ የሱዳን ነው እያለ ማጋለጥ ተያያዘው። እናም ዝም ብሎ ሲመለከተው ቴዳ የሆነ የተኮረጀ የሚመስል ዘፈን አለው። ቴዳን በዛን ሰዓት ሴፊሻ ለምንድን ነው የምታየው? ሴፉ እናም ሰይፉ በዛን ሰዓት ደግሞ የቴዳ የሆነ ዘፈኑ ከአልፋ ብሎንዲ ጋር ስለተመሳሰለበት ማስረጃ አለኝ ስሙልኝ፣ የቴዳ ዘፈን ከአልፋ ብሎንዲ ጋር ይመሳሰላል ብሎ በሬዲዮ ያውጃል። ቴዲም በዛን ሰዓት ሰይፍሻ የምትናገረውን ማወቅ አለብህ፣ ስራዬን ማርከስ አቁም። በዛው የልጅ አቀራረቡ የሆነ ደስ ይላል። ከሁለቱም ሳይድ ሆኖ የሆነ አክት ያደርጋልና ቪዥዋል እንትናችሁን በጣም የሆነ እንትን አድርጋችሁ ልትስሉት የሆነ ድራማ ነገር ይፈጥራላችኋል። በዛን ሰዓትም ቴዲ ሰይፉን እንደከሰሰው ይነገራል። ሰይፉን በዛን ሰዓት ከከሰስከኝ አይቀር ብሎ ህዝብ ይፈርዳል። ሰርቀው ነው ዜማው የራስህ አይደለም። በዛን ሰዓት ቴዲ ስሜታዊ ሆኖ ሰይፉን መሀይምና ደንቆሮ ነህ ይለዋል። በዛን ጊዜ ደግሞ ሚዲያዎች ቴዳ ተሳደበ ምናምን ብለው መዘገብ ይጀምራል። ሰይፉ በዛን ሰዓት ለእንዳንተ አይነት ሰው ምላሽ አልሰጥም ብሎ ኢግኖር ሊያደርገው ሲል ሳያደምስ የመጣ ሌላ ክስ እሷም ከሳው ነበረ። ጉዳዩ በዛ ላበቃም የቴዲ ሳያደምስ ደግሞ ለምንድን ነው ከሰው? ጉድ እኮ ነው፣ መካሰስ ሆኗል ስራ ወይ? እኔም እንዳልከሰስ ብራና የተሰኘው ዘፈኑ ማር እስከ ጧፍ ይመስለኛል እሱ ተሰርቆ የወጣበት ሰዓት ነበረ። እናም ሰይፍሻ ሰርቆ እንዳወጣው ቴዲ ሰይፉን ይከሰዋል። ብቻ እንዴት እንደተሰረቀ አይገባኝም፣ ግን ሁለቱም እንዴት እንደሆነ አንድ ስቱዲዮ ውስጥ ነበሩ ይባላል። ግን ከዛ በኋላ ሰይፍሻ ስልክ ተደውሎለት ስልክ እያወራ ይወጣል። ከዛ በኋላ ነው ሙዚቃ ተሰርቆ እንደወጣ ኢንፎርሜሽን የደረሰው። ከዛ በኋላ ቴዳ ወደ ሰይፉ ቢሮ ይሄዳል። በዛን ሰዓት ቴዳ ወደ ሰይፉ ቢሮ በሚሄድበት ሰዓት ብቻውን አልነበረም፣ ማናጀሩ አስከትሎ ነበር ሄዶ። እናም አንድ ሁለት ተባባሉ፣ ቡጢ ይሰነዘርበታል፣ ሰይፍሻም ይተናነቃል። ጉዳዩ እንዴት እንዳለቀ አይ ሃቭ ኖ አይዲያ። እሺ ከዛ እስካላችሁኝ ከዛ በፊትማ የተፈጠረ ሲቹዌሽን ነበረ። ምን እንደሆነ ነገር ሰይፉን እያያችሁት ነው። ምንድን ነው እዚህ ጋር ምንድን ነው ነገሩ? ሰይፉ ይፈለጋል የተባለ ፊልም የሆነ ጊዜ ለቆ ነበር። እናም በዛ ፊልም አምሊ መሪ ተዋናይ ሆና የተወነችበት ፊልም ነበር። እሺ እንዴትስ ነው አምሊን የመለመላት ካላችሁኝ ደግሞ አምሊ የመለመላት ዩኒቨርሲቲ ተማሪ እያለች እዛ የቁንጅና ውድድር ታካሂድ ነበረ። እናም አሸናፊ ሆና ሚስ ዩኒቨርሲቲ ተብላ ተሹማ ነበረ። ሰይፍሻን በዛን ሰዓት አይኑ ጣል ያደርግባታል። ለምን መሪ ተዋናይ ሆነሽ እኔ በምሰራበት ፊልም ይፈለጋል ይሰኛል ባይዘው ወይ እዛ ተዋናይ ትሆኛለች ምናምን ይላታል። ፕሮፖዛልን ትቀበላለች። ዳይ ወደ ስራ። እናም ከፊልሙ ነጥሮ የወጣ የሆነ የሰዎች ግምት ይሁን አይሁን አያውቅም፣ ብቻ ግን ሁለቱም የፍቅር ግንኙነት ነበራቸው ይባላል ድሮ በዛን ሰዓት። እናም በመሃል ቴዲ ክሊፕ በሚሰራበት ሰዓት አምሊ ሜካፕ አርቲስት ሆና ቴዲን እንድትሰራው የስራ እድል ይመቻችላታል። ከዛ ከቴዲ ጋር ትተዋወቃለች። ከዛ በኋላ አንድ ሁለት እያሉ የፍቅር ግንኙነት ይጀምራሉ። ረስቶሪ ጋይስ ዛሬ በቃ ትምህርታዊው ቅድም ሳቅን አይደል? አሁን ትምህርታዊ ነው። ከባድ ሂስትሪ ነው ይሄ እኮ የሚተላለፍ ሂስትሪ ነው። የኢትዮጵያ ሂስትሪ ውስጥ በጣም ትልቅ ነገር ይፈጥራል ብዬ አስባለሁ። እስቲ እንስማ በደንብ። ግን ከቴዲ በተገባችበት ሰዓትም ሰይፍሻ እየደወለ አልተውሽውም እንዴ ይህ ሰውዬ ምናምን እያለ ያስቸግራት ነበር ይባላል። እናም እኔ እንደሚመስለኝ ከሆነ ደግሞ አምሊ ስትሪክት ሰው ነች ኦፍ ኮርስ። ግን ሰይፍሻ ባደረገው ነገር ምክንያት ጠልታው ሊሆን ይችላል። አሁን ሪቬንጅ ነው የምንለውን ከአዶናይ ጋር ያደረገችው ኢንተርቪው ያካሄደችው እሱ ደግሞ እንዴት እንደተፈጠረ ልንገራችሁ። ብቻ ግን እንደምናውቀው እንደሚመስለኝም ሰይፍሻ አዶናይን በጣም የሚጠላው ይመስለኛል። አይ ዶንት ኖ አመለካከትም ሊሆን ይችላል፣ የሀሳብ መጋጨትም ሊሆን ይችላል። ብቻ ግን አዶናይ ሰይፉን ባገኘበት ሰዓት አዶናይ እጁ ሲዘረጋለት ሰይፍሻን በዛን ሰዓት ሳይክ ምናምን ብሎት አሳፍሮት በደንብ ሰላም እንዳላለው ተናግሯል ነበር። ከዛም ሁለተኛ ቀን ተገናኝተው ስለ ዲቻ ቦይስ ሊያወራው ሲፈልግ ሰይፍሻ በዛን ሰዓት አናወራም ቻው ምናምን ብሎት በደንብ ሳያወራው ኢግኖር ዘግቶት ነው። አይ ዶንት ኖ ብቻ ይለያያሉ። ከዛ በኋላ አዶናይ ምናምን ብሎ የራሱ ቪዲዮ እንደለቀቀ አይተናል አይደል? ገመናችን እኮ ከቤታችን እሱን ቪዲዮ
ከዚህ በፊት በለቀኩት ቪዲዮ ላይ ነው። ከሱ በፊት አላቅም ግን አላቅም አንዴ አለ ብቻ ገብታችሁ ማየት ወጣ ቢሆን ኦር ሽታ ቢሆን ኑሮ እኮ የገማን ሰዎች እንሆን ነበረ ምናምን ብሎ አዶናይ ያወራበት ጊዜ ነበረ። እናም ከዛን ሰዓት በኋላ አምሊ አዶናይን በፖድካስቷ ጠርታ ተናግረዋለች። ባለው ሲቹዌሽን ከሆነ እንደሚመስለኝ አምሊ ሰይፉ ድሮ ያን ጊዜ ባሏን ሚስትሪት በሚያደርግበት ሰዓት የሆነ ነገር ተሰምቷት ነበረ መሰለኝ። ትዳር ከያዘች በኋላ እንደሚወራው እውነት ከሆነ እየደወለ ያስቸግራት ከነበረም በዛን ሰዓትም የሆነ ነገር በልቧ ይዛለች። ስለዚህ ዋይ ናት ቴክ ዘ ሻት። ሰይፉ ወደ እኔ ሾው መጥቶ አዶናይ ራሱን ምረጡኝ ማለት ይችላል፣ ቲክቶክ አዋርድ ማለት ነው። ግን አዶናይ እንደዛ አላደረገም። ምን እንዳደረገ ታውቃላችሁ? አልቀርብም ወደ ሰይፉ ሾው፣ እኔ ያንተን እገዛ አያስፈልገኝም ፌመስ ለመሆን ኦር በቲክቶክ አዋርድ ስለመሸለም ይላል። ግን ደግሞ ይህንን ሁኔታ ዝም ብላ ስትሰማ የነበረችው አምሊም ወደ ራሷ ሾው ትጠራዋለች። ዳስ ሃው ኢት ሃፐንድ። ብቻ ይህንን ቪዲዮ ስሰራላችሁ አየር ላይ የሚንሸራሸር አይዲያ አንስቼ ነው የተናገርኩት። እኔ ራሴ የፈጠርኩት ወሬ አይደለም። ብቻ ቢግ ሪስፔክት ማች ሪስፔክት ለእነዚህ ሰዎች። እናም እስካሁን የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ባዮ ላይ ያስቀመጥኩላችሁ የዩቲዩብ ሊንክ አለ፣ የሄዳችሁ ሰብስክራይብ አድርጉልኝ። ላይክ ማለት እንዳረሱ ፕላስ ምልክቷንም ተጫኑልኝ። ዋይ ኖት ሰብስክራይብ ምናምን አድርጉለት። ለእኔ ግን አድርጉ መጀመሪያ ለእኔ ነው ጋይስ። ሰልፊሽ ምናምን እንዳትሉኝ እንዴ። በጣም እኔ ለእናንተ ጥሩ ነገር እያመጣው መሰለኝ። አይ ቲንክ እንግዲህ ሰብስክራይብ ላይክ አድርጉ። እንደውም አስታወሰኝ፣ ሰብስክራይብ ላይክ አድርጉ። ዝም ብላችሁ ማየት ብቻ ምንድን ነው አንተ እንዴት አባቱ ያበደ ሰፈር ነው በእናት ይሄንን ያልኳችሁ። ይሄንን አውድም ወደ ሀዘን ሳቅን፣ ሲሪየስ ነገር ደግሞ ተጫወትን። የሚያስተምር አስተማሪ ነገር። አሁን ወደ ለቅሶ እንገባለን። ምን መሰላችሁ? ፍሬያት አልኩኝ። አዳ ወይ ምን ሆነ ነው? ታች ደርሼ ልመጣ ነው እንዴ? 10ኛ በኮ ነው ያለ ነው። ወደ ነታች ምደርሰው ፍናንያ ግብታለሽ ምን ጋይስ ሁላችንም ወንዶች እንዳለ ፍናነቃ። ወይ ሰውየው ግን እናፈላልገው። እውነት አይቀልዱስ ቀልድ ነው። ሰውየው እናፈላልገው። ምን መሰላችሁ? እንትን ነው እንገናኝ፣ እንትን የሆነ ማህበር እንፍጠርና ጉባኤ አድርገን ሰውየውን እናፈላልገው፣ ባልየውን ማለት ነው። ሽምግልና የላከውን ሽማግሌ የላከውን ሰውዬ እና የሆነ ነገር ማድረግ አለብን በቃ። እና እስቲ ኮመንት ላይ አስቀምጡ ይሄንን መተግበር የምትፈልጉ። ይሄ እዚህ እንትን ላይ እዚህ ጋንግ ላይ እዚህ ሜምበር ላይ መሰብሰብ የምትፈልጉ ኮመንት ላይ አስቀምጡ። እና መፈለግ አለብን፣ ሰውየው ማግኘት አለብን። አይ ቲንክ ከሀገር ወጥቷል አሉ ለትንሽ ጊዜ። ያው ያለውን እንትን አየር አትሞስፌር አይቶት ትንሽ ወጣ ብሏል። እሷም ትንሽ ደበቅ ብላለች አሉ። ግን እኛ አንሰማም በቃ። እኛ መፈለግ አለብን ሰውየውን በተገኘበት ይያዝ ነው። ሌላ ነገር አለ። በተገኘበት ይያዝ እና ከዚህ ተጨማሪ ነገር እንዳይፈጥር፣ ኬዮስ እንዳይፈጥር እንፈልገው። በጣም ይሄ ከባድ ነገር ነው። እና ፍናን አንቺም ብታፈላልጊኝ ጥሩ ነው። እምቢ ካልሽ አንቺም ያው በተማጽኖ እና እንጠይቅሻለን ብቻ። እና ሰውየውን ፈልገን እናገኘዋለን፣ ችግር የለው። እሱ አንተ ብቻ የምትፈልጉ ግሩፑም እንዲፈጠር የምትፈልጉ ኮመንት ላይ ያስገል እና ላይክ በፎሎም እንትን አሳዩ። ይወጣል ከዚህ በኋላ አረ ደርሼ ልምጣ እንዴ። ፍናን አገባች አልሰማም። ልታገባ ነው እንዴ? በቃ ድንገተኛውን እስቲ የፈናን ሽምግልና ላይ ቅሬታ ለማስገባትና ሽማግሌዎቹን የላከው ግለሰብ በሕግ እንዲጠየቅ ፒቲሽን ማሰባሰብ። ምንም በሕግ እንዲጠየቅ አይደለም። ሕጉን እኮ እኛ አይደለም እንዴ ያወጣ ነው። ያው ሕዝብ እኮ ነው። ሕግ ማለት ሕዝብ ነው። እና እኔ እንዳልኳችሁ ነው እንፈልገው በተገኘበት ይያዝ። ሌላ ነገር አይደለም። በተገኘበት ሰው እንዳትሳሳቱ ደግሞ ያው እኔም እኮ ይለኛል ግን በተገኘበት ይያዝ። መጀመሪያ በተገኘበት ይያዝ። ያገኛችሁ ሰዎች በዚህ ስልክ ቁጥር ታች ባለው ስልክ ቁጥር ደውሉ እና እስቲ እንፈልገው ሰውየውን። ያው እንደሰማሁት እንዳልኳችሁ ነው። ደግሞዋለሁ ከሀገር ውጭ ወጥቷል ነው የሚባለው። እንደሰማሁት ከሆነ ግን አይታወቅም። አውቆ አስወርቶም ሊሆን ይችላል ነው እና ፍናንም አስወርታ ሊሆን ይችላል።
እና ሰውየው በተገኘበት ይያዝ። እንትን አግዙን፣ ወንዶች እንተጋገዝ፣ ሴቶችም አግዙን እስቲ ከቻላችሁ። ወንድማችሁ አይደለም ፈናን ሽምግልናና ትግሉ ላይ ስለሚያጠለው ጥላ ለማህበሩ አባላት አንዳንድ ነገሮችን ማለት እወዳለሁ። በመጀመሪያ ላሳያችሁት መረጋጋትና ስክነት ከልብ አመሰግናለሁ። እውነት ነው፣ በጣም ሰክነን ነው እንትን እንደውም እኔ በ2017 ብዙ ህመሞችን አሳልፈናል። በአደባባይ ተመተናል፣ ተሰድበናል፣ ብሎም ኩላሊታችንን እስከ መውሰድ እንደተደረሰ ይታወቃል። እውነት ነው። ለካስ እሱም አለ፣ ረስቼዋለሁ። እሺ ይሁን እንጂ 2018ን ስንቀበል ያለፈን በመርሳት አዲስ ተስፋ ሰንቀን ነበረ ይሄን ድንገተኛ ሽምግልና የሰማነው። ነበር አስበን ነበር አዲስ ዓመትን ተቀብለን ብዙ ትልቅ ነገር አለ፣ ጥሩ ነገር ይመጣል ብለን እስቲ ይህን ህመም ከሌሎች ህመሞች ለየት የሚያደርገው የኛ ከምንለው ሰው በመምጣቱ ነው። አምነንሽ ነበር ቪዲዮ ላይ አላለቅስም። አርቲስት ህዝብ ላይ በመነሳቱ ነው። አልተዘጋጀንም ነበር። ቁስላችንን እያስታመምን ነበር። እንባችንም አልደረቀም ነበር። ሽምግልና ነው፣ ሙሉ በሙሉ አላለቀም። በአሁን ሰዓት ሽማግሌዎቹን የላከውን አካል በመፈለግ ላይ ነው የምንገኘው። ተይዘው ለማህበሩ ሞራል ካሳና ተገቢውን ቅጣት እስከሚያገኙ ድረስ የቻልነውን ባይዘዌ ማለት ነው ጋይስ፣ ያያችሁ በሙሉ እንድትረዱ ነው የምንፈልገው እና በጣም በቃ የእናንተ እርዳታ ያስፈልገናል። በአሁን ሰዓት የኢትዮጵያ ህዝብ እርዳታ ያስፈልገናል። ይህን ግለሰብና የተላኩት ሽማግሌዎችን በመፈለግ ማለት ነው። በቅርብ ቀን እስቲ ፎቶቸውን እነዚህ ግለሰቦች ወደ 6-7 ይሆናሉ። ፎቶቸውን ለቅላችኋለሁ እና ጠብቁ ብቻ። እንሞክራለን። አዲስ ነገር ካለ በቀጣይ ቪዲዮ ማሳወቃችሁ ይሆናል። በጽናት አይዟችሁ። በጣም ነው ያዘንኩት። ብቻ የመጨረሻው ቪዲዮ በጣም ልብ የሚነካ ነው አውቃለሁ ጋይስ። ለመናገር ራሱ እንትን እያለኝ ነው፣ የሆነ ከላይ እንትን እያለኝ ነው። ብቻ ቪዲዮን ለመጨረስ ስል ብቻ በጣም አመሰግናለሁ። እስከዚህ ያያችሁ ሰዎች በጣም አመሰግናለሁ። ብርታት ይሆነኛል የእናንተ ሰብስክራይብ፣ ላይክ፣ ኮመንት ማለት ነው። ሼር አድርጉ፣ ሁሌም ሰብስክራይብ አድርጉ። አዲስ ከሆናችሁ ተቀላቀሉ ድርቆሽ ጋይ ቻናል። ተዝናኑ፣ ፈታ በሉ። ብዙ ቪዲዮዎች አሉ የለቀኳቸው፣ ምንም እንዳይደብራችሁ ማለት ነው። በሚቀጥለው ቪዲዮ እስከምንገናኝ ድረስ በጣም ፍናን በጣም እንትን ያለችኝ ብቻ። በሚቀጥለው ቪዲዮ እስከምንገናኝ ቻው።